መቼም ቢሆን ሲግማ አመለካከት ውስጥ ሆነ ይሄን እንዳታረግ፣ አለበለዚያ ሲግማነትን ታጠዋለህ። አንደኛው ሰው ቤት ስትሄድ መርሳት የሌለብህ ነገር፣ መቼም ቢሆን ሰው ቤት ስትሄድ ባዶ እጅህን እንዳትሄድ፣ አለበለዚያ ባትሄድ ይሻላል። ምክንያቱም ባዶ እጁን መጣ ከምትባል ጥሪ አላከበረም ብትባል ይሻላል። ሁለተኛው የምግብ ገበታ ላይ መቼም ስልክህን እንዳትጠቀም። አስታውስ፣ ማዕድ ክቡር ነው። ፈጣሪ ለሰጠ ነገር አመስግነ ከዛ በልተ ተነስ። ሶስተኛው ስለ አንድ ሰው መጥፎ ነገር እንዳታወራ እሱ በሌለበት ቦታ። ብሮ ሲግማ ነኝ ብለህ የምታስብ ከሆነ ምንድነው የሚያስፈራ? እሱ ፊት ለፊት አይኑን እያየ የምታቆም መጥፎ ነገር ፊት ለፊቱ ንገረው። የማይሆን ነገር ካለ እና አክት ከሰራ ቀሪውን እርምጃ ላንተ ትችላለህ። አራተኛው መቼም ቢሆን ከፈጣሪ ጋር እንዳትራራቅ፣ ምክንያቱም ህልምህም ህልም ሆኖ ይቀራል። ከፈጣሪ ስትርቅ ደስታ ይጠፋል። ስለዚህ የፈለገ ስኬታማ ብትሆን፣ የፈለገ ሀብታም ብትሆን ፈጣሪ ህይወት ውስጥ ከሌለ ባዶ ነህ። ስለዚህ ሁሌም ቢሆን ፈጣሪ መርሳት እንደሌለብህ ማስተዋል አለብህ። አምስተኛው መቼም ቢሆን የመንገደኛን ሴት መቀመጫ በጭራሽ እንዳታይ። ከቻልክ ከሴት ልጅ ጀርባ ሆነ ስትሄድ አንገትን ዝቅ አድርገ መሬቱን እያየ እለፍ። እናም ደግሞ ስሜትን ኮንትሮል አድርገው። በዚህን ጊዜ 99 የሚሆኑ ችግሮችን ከመጋፈጥ ሊያስቆም የሚችል ነገር አይኖርም። ቪዲዮ ከጠቀመ ፎሎ ማድረግን እንዳትረሳ። ሞር ከፈለክ ዩቲዩብ ላይ አለልህ፣ ሊንኩን ባዮ ላይ ማግኘት ትችላለህ።